ሼኽ ዒሳ ሐምዛ ናቸው። ያ ማለት የቃጥባሬ ሼኽ የሚባሉት ማለት። እሳቸው በሼኽ ሰዒድ አባከነ ወይም አልገደባኒ በሚባሉት ነው ቁርአናቸውን የተማሩት። ከዛ በኋላ ወሎ አካባቢ ሄደው ብዙ ታሪክ አላቸው። እዚህ አዲስ አበባ መጥተው ደግሞ የበኒ መስጂድ የመሰረቱት እሳቸው ናቸው። ከነ ሀብተ ጊዮርጊስ ጥሩ ግንኙነት ነበራቸው። ለሙስሊሙ ብዙ አስተዋጽኦ አድርገዋል ነው የሚባለው። እንዲሁም ወደ አማራ ክልልም ሄደው ደጀን አካባቢ መስጂድ ሰርተዋል። ብዙ ታሪኮች አሏቸው እና መነሻቸው ሼኽ ሰዒድ የሚባሉት ገደባኑ ላይ የነበሩ ሼኽ ናቸው። እኚህ ሼኽ ገደባኑ አካባቢ ለብዙ ዓመታት ሲያስቀሩ ከቆዩ በኋላ ግን ከቆይታ በኋላ አዲስ አበባ መጥተዋል። አዲስ አበባ መጥተው አዲስ አበባ ላይ የመጀመሪያው መስጂድ ነው የሚባለው ከክፍለ ከተማ የሚገኘው የወሊ መሐመድ መስጂድ ማለት ነው። ከቤተ መንግስት ጀርባ ያለው ማለት ከቤተ መንግስት ጀርባ ያለው የወሊ መሐመድ መስጂድ ኢማም አስቀሪም ነበሩ እዛ ከሀገር ቤት ከመጡ በኋላ ማለት እና አካባቢው ላይ ሲያስቀሩ በኢማምነትም ለረጅም ዓመታት አገልግለዋል እና ብዙ ደረሶች መሻይኾችን ያፈሩ እንደነ ዒሳን የመሳሰሉ ዑለማዎችን ያፈሩ ትልቅ ሰው ናቸው።